ሰላም ቤተሰቦች እንዴት ናችሁ? ሙሌ ዩቲዩብ ነው ይሄ። ያ ከዚህ ቀደም የምታውቁን በፊልም ስራ ነው። አንድ ፊልም ሰርተናል፣ ማንነት ፍለጋ የሚል ፊልም ሰርተን ነበር። ከዛ በኋላ ደግሞ ሔዋን የሚል ተከታታይ ድራማ ሰርተን ነበር። አሁን ደግሞ በፕራንክ መተናል። ከእህቴ ጋር ነው ያለነው። እስቲ እህቴን በደንብ ፕራንክ እናደርጋታለን። ከዚህ በኋላ አንጠፋም። ዩቲዩብ ላይ ሁሌ ነው የምንመጣው። ከቲክቶክ ስራዎች አብዛኛውን የምንታወቀው ቲክቶክ ስራ ላይ ነው። ቲክቶክ ላይ በደንብ እንሰራለን። ከቲክቶክ ስራዎች ደግሞ አሁን ለዩቲዩብ ላይ መተናል። ዩቲዩብ ላይ የመጣችሁ ቻናላችንን ሰብስክራይብ በማድረግ እቺን የመሰለች ልጅ በፕራንክ እናሰቃያታለን። በደንብ አድርገን ነው የምናንገላታት። ሲምር የምትያቸው በነገራችን ላይ ማለት ነው ተከታታይ ድራማ ሰርታለች። የትወና አቅሟ እኔ ልነግራችሁ አልችልም። በደንብ አድርጋ ነው ጎበዝ ነች። እና በነገራችን ላይ የትወና አቅሟ እንዲህ እኔ እንደምናገረው አይደለም። በደንብ ጎበዝ ተዋናይ ነች። ያው ከሌሎች ልጆች ጋር ትወና በደንብ አስተምሪያታለሁ። ከዚህ ቀደም ሔዋን ተከታታይ ድራማ ሰርታለች ብያችኋለሁ። እዛ ላይ አንደኛ ለኔ ከሁሉም ከሰሩት አንደኛ ትወና። ያው በፕራንክ እንመጣለን ብያለሁ። እንዳታምኗት፣ በነገራችን ላይ እንዳታምኗት። እስቲ የምትያቸው ነገር ካለ? ያው እሱ እንዳላችሁ ነው። ከዚህ ቀደም አንድ ሔዋን ተከታታይ ድራማ ሰርቻለሁ እና አሁን ከዚህ በኋላ የምመጣው በፕራንክ ነው ከወንድሜ ጋር እና ሰብስክራይብ በማድረግ ተባበሩ። እና እኔ የምላችሁ ያው ብዙ የምትለው አይናፋር ለመሆን እየሞከረች ነው። የታወቀ ነገር ነው። አይናፋር መስላ በደንብ ፕራንክ ልታደርገን ነውና ያው ሰፈራችን ትንሽ ጫጫታ አለ። ብቻ ቆንጆ ነገር ከኛ ጋር ትላላችሁ። ሙሌ ዩቲዩብን ሰብስክራይብ አድርጉ። ቲክቶክ ላይም መታችሁ ፍቅረ ዮሐንስ ብላችሁ ፎሎ አድርጉን። ቆንጆ ስራዎችን ይዘን እንመጣለን። ባይ